ዱቺ እንዴት ናችሁ? ደህና ናችሁ? እንደምን ናችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ውድድር ነው የጥንዶች ውድድር ይላችኋል ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ የጥንዶች ውድድር ደስ ይላል። እንመልከታቸው። ደስ ይላሉ። በእውነት በጣም ነው ደስ የሚሉት። የጥንዶች ውድድር ነው። በጣም ደስ የሚል ውድድር ነበረ። ምን ይመስላችኋል? ውድድሩ የሚያሸንፍ ይመስላችኋል? ውድድሩ ማን የሚያሸንፍ ይመስላችኋል? የጥንዶች ውድድር ደስ ይል ነበረ። ማን ያሸንፍ? የእውነት ማን ያሸንፋል? የጥንዶች ውድድር እዚህ ጋር እየተካሄደ ነው። መሪ እኔ ነኝ አወዳዳሪ። በነገራችን ላይ ከኋላ ቆሜ ካሜራ ያስኩት ነው። ደስ የሚል ጨዋታ ነበር። የሆነ ደስ የሚል በጣም የሚያጓጓ ጨዋታ ነበረ። ውዶችዬ ባልና ሚስት እኔ ነኝ እያላት ነው። ኤቢና ኤሚ ደረሰችበት። ማን ያሸንፍ? የትኛውን ትበላ? ግራ ገባ አይደለ ውዶች? ደስ የሚል ጨዋታ ነው። ደስ የሚል የጥንዶች ጨዋታ ነበረ። እንግዲህ ወንዶች እየመሩ ይገኛሉ፣ ሴቶች እየደከሙ ይገኛሉ። ሴቶች እየደከሙ ነው፣ ወንዶች ደግሞ እየመሩ ነው እያሉ እንገኛለን። ደስ የሚል ጨዋታ ነበረ ወንዶች። ደስ አይደል? የጥንድ ምርጥ ጨዋታ የጥንዶች። ቦርሳ ላቀሙ እንደ ያንቅሽ ብዬ መመለሻ ብዬለሽ አሁን ላይ እንግዲህ ውድድሩ እየተካሄደ ይገኛል። ሴቶች እኮ እኛ መብል ላይ እኮ እስከዚህ ምን አይደለም። የእውነት ደስ የሚል ዘና የሚያደርግ ጨዋታ ነበረ ውዶችዬ። ደስ ይላል። ምርጥ የሆነ ድንቅ የሆነ ጨዋታ ነበረ። እንብላ ውዶችዬ። እንግዲህ ነው አሪፍ ነው። ስፖርት ነው። በዛም እኮ ስፖርት ነው። ብቻ ኤሚዬ በርቺ። የቱን ሞት ይሻላል። ኤሚ ካፋ እኮ መለሰችው። ኤሚ ሰው ነበር የሚቻልሽ መጀመሪያ። ጨዋታው እኩል በኩል እየተመራ ነው። እንግዲህ ጨዋታውን እኩል በኩል እየመራ ነው። ካሜራማን እኔ መሰረት ታችሁ ላይ ካሜራማን ወገቤን አመመኝ። በቃ እንግዲህ ከደርሶ እስከሚመጣ ድረስ አንድ ጉርሻ ሁለት ጉርሻ በመጉረስ ነው። ወጥቷል። ልጅ ተሸንፏል። ጥንዶችዬ ቆንጆ ነው። ደስ ይላል። በርቱልኝ። ምርጥ ጨዋታ ነው የመጣው ልጆችዬ። ደስ ይል ነበረ። ደስ ይላል። Tell me.